ጤና ይስጥልኝ እንደምን ዋላችሁ። ይህ አስጋዲት ቲዩብ ነው። የግብርናችን ፕሮግራም ዛሬ እንጀምራለን። የግብርናችን ፕሮግራም ግብርናችን ዛሬ የምናስተምረው የግብርና ትምህርት ቢኖር በአንድ እጽዋት ላይ ነው። ይህ እጽዋት የሚጠራው ግራቢሊያ ሮቡስታ እንደምታውቁት ይህ የዛፍ አይነት ወይም ይህ የቅጠል አይነት በአጠቃላይ ጠቀሜታው አንደኛ ለማገዶ እንዲሁም ደግሞ የተለያዩ የጥላ ለምለም የሆኑ የጥላ አገልግሎቶችን ለመስጠት በጣም ለምለም የሆነ የዛፍ አይነት ነው። በቀላሉ ደግሞ አፋጣኝ እድገት ያለውና በቀላሉ ሊጸድቅ የሚችል እጽዋት ነው። ግራቢሊያ ሮቡስታ ተብሎ ይጠራል። የአማርኛ ስሙ የጠመንጃ ዛፍ እንደምታዩት በጣም ጠንካራና እንዲሁም ደግሞ ስታዩት ውበትን የሚሰጥ ለምለም የሆነ ዛፍና በአጭር ጊዜ ውስጥ ጸድቆ አገልግሎት ሊሰጥ የሚችል የዛፍ አይነት ነው። ስለዚህ በከተማ እንዲሁም በገጠር በመሳሰሉት ለጥላነት በከፍተኛ ደረጃ ያገለግላል። በዘር ነው የሚራባው። እንግዲህ እንደሌሎቹ እጽዋቶች ምናልባት በቆርጦ በመትከል የሚራባበት ሁኔታ አመቺነት ካለው የሚጸድቅ ይሆናል። ለምሳሌ ኒም የተባለው ዛፍ ያው እንደዚህ ቆርጦ በመትከልም እንዲሁም ደግሞ በዘር ደግሞ ዘር በመሰብሰብ ከፍተኛ ለተፈጥሮ ለሚሸረሸሩ በተፈጥሮ አደጋ የሚመጣባቸው መሬቶች እንዲሁም ደግሞ በተለያዩ በእርከን ደረጃ ቢተክሉት አፈርን የመያዝ አፈርን ጠብቆ ለምነቱን እንዲጠብቅ የማድረግ ስራ የሚሰራ ይሆናል ማለት ነው። ስለዚህ አጠር አድርጌ ነው በዚህ ደረጃ ሾርት በሆነ ቪዲዮ ቀርጬ እንደዚሁ እንድታውቁት። ለማንኛውም ግን አስጋዲት ቲዩብን ወደፊት ሰብስክራይብ ብታደርጉን ወደ 49.6K ቪው ይኖረናል። እንዲሁ ደግሞ 290 ምናምን አካባቢ ሰብስክራይብ ይኖረናል። ስለዚህ ሰብስክራይቡን በመጨመር ከዩቲዩብ ጋር ወዳጅ እንድንሆን እንድታደርጉን በዚሁ እንጠይቃለን። አመሰግናለሁ። አስጋዲት ቲዩብ ምርጫዎት ይሁኑ።